ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁት የአማርኛ ፊደላት ቃላት መመስረት ይሆናል። እንግዲህ በመጀመሪያ ፊደሎች ቃላት እየመሰረቱ የማሳያችሁ ይሆናል። እንደምታዩት ይቺ ማነች? በ ናት። ይቺ ለ፣ ይችኛዋ ጠ፣ አንድ ላይ በለጠ፣ በለጠ። በመቀጠል ይቺ ማነች? በ፣ ከዛ ይችኛዋ ረ፣ ይቺ ረ፣ አንድ ላይ በረረ፣ በረረ፣ በረረ። እሺ ከዛ ይቺ ማናት? መ፣ ይቺ ረ፣ ይቺ ቀ፣ አንድ ላይ መረቀ፣ መረቀ፣ መረቀ። እሺ በመቀጠል ይቺ ማናት? ለ ናት። ይችኛዋ ቀ፣ ይቺ መ። እስቲ አንብቡልኝ። ለቀመ፣ ለቀመ፣ ለቀመ። ከዛ ይቺ ማናት? ተ፣ ይችኛዋ ረ፣ ይቺ ፈ፣ አንድ ላይ ተረፈ፣ ተረፈ፣ ተረፈ። እሺ ከዛ ይቺ ማናት? ለእነዚህ ስንሄድ ፈ ናት አይደለ? ፈ፣ ከዛ ይቺ ቀ፣ ይቺ ደ፣ ፈ፣ ቀ፣ ደ፣ ፈቀደ፣ ፈቀደ። እሺ ይቺ ማናት? ዘ፣ ከዛ ይችኛዋ ለ፣ ይቺ ቀ፣ አንድ ላይ ዘለቀ፣ ዘለቀ። እሺ ወደ እነዚህን ስናልፍ ይቺ ማናት? ጸ፣ ከዛ ይቺ ለ፣ ይቺ የ፣ አንድ ላይ ጸለየ፣ ጸለየ። እሺ ይቺ ማናት? ሰ፣ ከዛ ይቺ በ፣ ይችኛዋ ረ፣ አንድ ላይ ሰበረ፣ ሰበረ፣ ሰበረ። እሺ በመቀጠል ይቺ ማናት? ዘ፣ ይችኛዋ ገ፣ ይቺ የ፣ አንድ ላይ ዘገየ፣ ዘገየ ይሆናል። ዘገየ። እንደዚህ እያደረጋችሁ መጀመሪያ እናንተ የሚጠበቅባችሁ ምንድን ነው? ፊደሎችን ለይታችሁ እያንዳንዳቸውን መጥራት። አሁን እዚህ ጋር ሰበረ የሚለውን ለማንበብ ሰበረ፣ ፊደሎችን መጀመሪያ ለያይቼ እጠራለሁ። ከዛ በኋላ አንድ ላይ አድርጌ ደግሞ ሰበረ ብዬ አነባለሁ ማለት ነው። መጀመሪያ ፊደሎችን ማወቅ ይኖርባችኋል ማለት ነው። እንዲሁም ደግሞ ያው በአጭር ጊዜ ማንበብ መጻፍ እንፈልጋለን የምትሉ ልጆች ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም በሶሻል ሚዲያ እናንተ በምትጠቀሙት አናግሩን። አማርኛን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። ወደዚህ ወደ ቀጣዩ ትምህርታችን ስናልፍ ይቺ ማለች? ደ ናት። ይችኛዋ ረ ናት። ይቺ ሰ፣ አንድ ላይ ይኸው ደ፣ ያው ፊደሎችን መጀመሪያ መጥራት፣ ከዛ ረ፣ ከዛ ይቺ ሰ፣ አንድ ላይ ምን ይሆናል? ደረሰ፣ ደረሰ። እሺ ወደ እነዚህ ስናልፍ ደግሞ አሁንም መጀመሪያ ምን እናደርጋለን? ፊደሎችን እያንዳንዳቸውን እንጠራለን። ያው ወ፣ ከዛ ይቺ ረ፣ ከዛ ደ፣ አንድ ላይ ወረደ፣ ወረደ፣ ወረደ። እሺ ከዛ እነዚህ እቺ ማናት? ፊደሎችን እያንዳንዳቸውን መጥራት። አሁን ሰ ናት። እቺ ፈ፣ ከዛ ይቺ ረ፣ አንድ ላይ ሰፈረ፣ ሰፈረ፣ ሰፈረ። እሺ እነዚህ እቺ ማናት? ተ፣ ይቺ መ፣ ይቺ ቸ፣ አንድ ላይ ተመቸ፣ ተመቸ፣ ተመቸ። ከዛ እነዚህ ገ ነው። ገ፣ እነዚህ ለ፣ ይቺ ጠ፣ አንድ ላይ ገ፣ ለ፣
ገለጠ 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 ይሆናል። እሺ በመቀጠል አሁንም ወደ እነዚህ ስንመጣ መጀመሪያ ምን ነው የምናደርገው? ፊደሎችን እያንዳንዳቸውን መጥራት። ይኸው ፈረደ አንድ ላይ ፈረደ 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 ፈረደ። እሺ አሁንም ወደ እነዚህ ስንመጣ ፊደሎችን መጀመሪያ መጥራት ደ ከዛ ወ ከዛ ለ አንድ ላይ ደወለ ደወለ። እሺ በመቀጠል እቺ ማን ናት? ለ ናት። ለ እሺ እቺ ቀ ከዛ እቺ መ አንድ ላይ ለቀመ 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 ይሆናል። እሺ ከዛ ይቺ ማን ናት? ሰ ይቺኛዋ መ ይቺ ረ ያው ፊደሎችን አንድ ላይ ማጥራት ደግሞ ሰመረ ሰመረ ሰመረ። እሺ ይቺ ማን ናት? መ ከዛ ይቺ ረ ይቺ ቀ አንድ ላይ መረቀ መረቀ ይሆናል። መረቀ መረቀ። እናንተ ለማንበብ የሚጠበቅባችሁ ምንድን ነው? መጀመሪያ ላይ ፊደሎችን ነጣጥላችሁ መጥራት፣ እያንዳንዳቸውን እየነጣጠሉ መጥራት ቆጥሮ ማለት ነው። ከዛ እነዛን ደጋግሞ ነጣጥሎ ማንበብ፣ ከዛ በአንድ ላይ ለማንበብ መሞከር። እንደዛ ስታደርጉ በቀላሉ ታነባላችሁ። ለምሳሌ ወረደ የሚለውን ቅድም ስናነበውም ሌሎችንም ስናነብ እንዳያችሁ መጀመሪያ ወ ከዛ ረ ፊደሎችን እያንዳንዳቸው ደ ወ ረ ደ ወረደ ወረደ ወረደ። እንደዚህ እየደጋገማችሁ ስትሉት በቀላሉ ይመጣላችኋል። በአጭር ጊዜ ማንበብ መጻፍ መልመድ ትችላላችሁ። ይኸው በድጋሚ ማስታወሳችሁ በኦንላይን መማር የምትፈልጉ ቪዲዮ ላይ ባለው ስልክ አናግሩን። በአጭር ጊዜ ብቁ መሆን ትችላላችሁ። ይህን ያክል ምንም ብዙም ጊዜ የሚፈጅ ነገር አይደለም። አማርኛ በጣም ቀላል ነው ከኛ ጋር ከተማራችሁ። ለዛሬ የነበረን ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።